لنا بتطاعت ولا أتين قال أجي ناب كم زد أمثله قلولا ودمر حسب سنف تراي سنف نداي فرح سسع ጤና ይስጥልን እንዴት ናችሁ ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሳቱ መረጃዎቻችን ይዘን ቀርበናል። አባይ ርዕሶችን በማስቀደም እንጀምራለን። የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። ቆይታችሁን ከኛ ጋር አድርጉ፣ በሰፊው እንመለከታለን። የብሔራዊ መረጃና ደህንነት ዳይሬክተር ሬድዋን ሁሴን ሞቃዲሾ ገብተዋል። ድንገታዊ ጉብኝቱ ምንን በተመለከተ ነው እንመለከታለን። ኢራን ከመቼም ጊዜ በላይ ለየትኛው እርምጃ ዝግጁ ናት ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም ተናግረዋል። በሰፊው እንመለከታለን። ቆይታችሁን ከአፍሪካ ታይምስ ጋር አድርጉ እያል ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ ታወጀ ጦርነት ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉ ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ ታወጀ ጦርነት ነው አሉ። ሰኞ ጥር 4 ቀን 2018 ዓ.ም በተላለፈው ቃለ ምልልሳቸው በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን ነው የሚመለከተው ብሏል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው ሲሉ ከሷል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉ አጣጥሏል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝብ ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያ እና በሶማሊያ ጦርነት ታውጇል ብሏል። አክሎ ፕሬዝዳንቱ የጫወታ ብልጽግና አጀንዳ አይደለም፣ አጀንዳው ከሌሎቹ ነው ብሏል። ገንዘብ ይሰጡ እየደገፉ ያሉ ሌሎቹ ናቸው ሲሉ ተናግሯል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለ ቀውስ የሚገፋፋ ሰነፍ የከሰረም ፈሪና ስግብግብ ነው በማለት ገልጿል። ኢሳያስ ስለ ጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮን እና ሌሎቹ የጦር መሳሪያዎች እየገቡ እንደሆነ ጠቅሷል። ማን ድሮኖቹ እያመጣ ያለው ከውጭ እነዚህ ሁሉ መሳሪያዎቹን እየገዛ ያለው ማን ነው? ይህን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ገንዘቡ ከየት ነው እየመጣ ያለው ሲሉ ፕሬዝዳንቱ ተናግሯል። ቃለ ምልልሱን ላደረጉላቸው ጋዜጠኞቹም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ብሏል። ፕሬዝዳንቱ አክሎም ጦርነት ከተከፈተብን ግን ማንም ሀብታችንን እንዲያስጠብቅ አንጠይቅም፣ ወደ ውሸት ጠረጴዛ መጋበዝ የለብንም ብሏል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ ይሻከረ ከመምጣቱ ባሻገር በተለይም ከፕሪቶሪያ ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራ ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጣቸው ጽሁፎች ገዢ ፓርቲ ብልጽግና ሲሸነቁጡ የመጀመሪያቸው አይደለም ተብሏል። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎም ፕሬዝዳንት ኢሳያስ በዋነኝነት ከግብፅና ከሳውዲ አረቢያ ጋር ያላቸውን ትብብር አጠናክሯል። ከግብፅና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያም በኤርትራና ሳውዲ አረቢያ መካከል የተፈራረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብሏል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሶም ግብፅና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉ አክሏል። የባህር ዳርቻና የአየር ክልልን ኃያላን እንዲጠብቁ ማድረግ አይሰራም፣ ቀጠናዊ ደህንነት የሚያስጠብቀው ትብብር ነው ብሏል ፕሬዝዳንቱ። የአሜሪካ የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሶም ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ከጥርስ የዘለለ መሆን እንዳለበት ጠቅሷል። ለአሜሪካ ምልከታችንን ማጋራት አለብን፣ ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም ሲሉም ቀጠናዊ ጉዳዮችን ስለ ኢትዮጵያ፣ ሶማሊያና ሱዳን መናገር አለብን ብሏል። ቅድሚያ መስጠት ያለብን ለእኛ ጉዳዮች ነው ሲሉ አክሏል። ስለ ሱዳን በእርስ በርስ ጦርነትም አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ አፈወርቂ ሱዳንን መቆጣጠር ከተቻለም ግብፅ፣ ቻድና ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያና ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለት ተናግረዋል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉ እንደ ደቡብ ሱዳን ያለ ዕጣ ፈንታ ሱዳን እንዳይገጥማት
መጠንቀቅ እንደሚያስፈልግም ገልጿል። ግብጽ የሱዳን እርስ በርስ ጦርነትን ለማስቆም የጀመረችውን የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡንም ጠቅሷል። ተገዳዳሪዎቹ ለደረሱት ሞትና ቀውስ ተጠያቂ መሆን አለባቸውም። የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችን ፍላጎት ነው ሲሉም ፕሬዝዳንት ኢሳያስ አፈወርቂ ተናግሯል። ወደ ሌላኛው መረጃችን ስንሻገር የኢትዮጵያ ብሔራዊ መረጃና ደህንነት ዳይሬክተር ሬድዋን ሁሴን ሞቃዲሾ ገብቷል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን ማክሰኞ ሞቃዲሾን መጎብኘታቸው ተዘግቧል። ሬድዋን ከሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ጋር ዝግ ስብሰባ ማካሄዳቸውን የቢቢሲ የሶማሊኛ ቋንቋ አገልግሎት ዘግቧል። የሁለቱ ባለስልጣናት ውይይት ምን እንደሆነ ባይታወቅም ከጠቅላይ ሚኒስትር አብይ አህመድ መልእክት ይዞ እንደመጡና በቀጠናው እየታዩ ያሉ ለውጦች ላይ ያተኮረ እንደሆነ ተነግሯል። ጠቅላይ ሚኒስትር አብይ አህመድ ባለፈው እሁድ ወደ ጅቡቲ አቅንተው ከፕሬዝዳንት እስማኤል ኦማር ጋር መወያየታቸው ይታወሳል። አብይ በኤክስ ገጻቸው ውይይታችን በጂኦፖለቲካዊ ለውጦች፣ በቀጠናዊ ሰላምና ጸጥታ እንዲሁም በሁለትዮሽ ትብብር ላይ ያተኮረ ነው ሲሉ ጽፏል። እስራኤል ለራስ ገዟ ሶማሊላንድ የሰጠችውን የሀገርነት እውቅና ተከትሎም ሶማሊያ ቁጣዋን የገለጸች ሲሆን በአፍሪካ ቀንድ ውጥረት ሰፍኗል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩን ጉብኝት በተመለከተም ከኢትዮጵያ ሆነ ከሶማሊያ መንግስት እስካሁን የተሰጠ መግለጫም የለም ተብሏል። ወደ መጨረሻ መረጃችን ስንሻገር ኢራን ከመቼም ጊዜ በላይ ለየትኛውም እርምጃ ዝግጁ ናት ሲሉ የውጭ ጉዳይ ሚኒስትሩ ተናገሩ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ፕሬዝዳንት ትራምፕ በኢራን በሚወሰደው እርምጃ ላይ እየመከሩ ባለበት በአሁኑ ጊዜ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው በአሜሪካ ለሚወሰደው የትኛው አይነት እርምጃም ዝግጁ ናት አሉ። ሚኒስትሩ ለአልጀዚራ እንደተናገሩት ከሆነ ኢራን በአሁኑ ወቅት ያለችበት የዝግጅትነት ደረጃም ባለፈው ሰኔ ወር አሜሪካ ጥቃት ከፈጸመችበት ጊዜ በጣሙን የበለጠ ነው በማለት በአሜሪካ በኩል ብልህ ምርጫ ላይ እንደሚደረስ ተስፋ እንዳላቸው ገልጿል። የውጭ ጉዳይ ሚኒስትሩ በተጨማሪም የጀርመን መራሄ መንግስትን ሜርዝን በኢራን የተነሳው ተቃውሞ ተመለከተ የኢራን መንግስት የመጨረሻ ቀንና ሳምንታት ላይ ነው በማለት ለሰጡት አስተያየት ቁጣ የታከለበት ምላሽ ሰጥተዋል። ውጭ ጉዳይ ሚኒስትሩ አራግቺ የሰብአዊ መብቶችን በተመለከተ አስተያየት ለመስጠት ጀርመን ምሳሌ ልትሆን አይገባም በማለት ጀርመን ባለፉት ዓመታት ባራመደችው ሚዛናዊ የጎደለው አቋም ተአማኒነቷን አታለች ብለዋል። ውለታ ዋሉልን በማለት የኢራን ውጭ ጉዳይ ሚኒስትር የጀርመኑ መራሄ መንግስት በአሽሙር ተችተዋል። የዶናልድ ትራምፕ ብሔራዊ መረጃ ደህንነት ጉዳዮች በኢራን ላይ ስለሚወሰደው እርምጃም አማራጮቹ ላይ ለመወያየት ማክሰኞ በዋይት ሀውስ ይሰበሰባል ተብሏል። ፕሬዝዳንቱ አሜሪካ በኢራን ላይ መውሰድ ስለምትችላቸው የተለያዩ ተዘዋዋሪ እና ቀጥተኛ ወታደራዊ እርምጃዎችን ማብራሪያ የተሰጣቸው ሲሆን ይህም የረጅም ርቀት ሚሳኤልና የበይነ መረብ ጥቃት ሊጨምር እንደሚችል የአሜሪካ የመከላከያ ሚኒስቴር ባለስልጣናት ለሲቢኤስ ኒውስ ተናግሯል። ውድ የአፍሪካ ታይምስ ቤተሰቦች የሰዓቱን መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።